ሰላም ጤና ይስጥልኝ። እንኳን ወደ ሆሴ ሪል ስቴት በሰላም መጣችሁ። ሆሴ ሪል ስቴት ላለፉት በርካታ ዓመታት በሪል ስቴት ኢንዱስትሪ ውስጥ ጥራት ያላቸውን ቤቶች ሲያቀርብ የቆየ ሲሆን አሁንም አዲስ ነገር አለን እያሉን ነው። ኢዛና ሽፈራው እባላለሁ። የሆሴ ሪል ስቴት ሴልስ ኤንድ ማርኬቲንግ ዳይሬክተር ነኝ። ሆሴ ሪል ስቴት ሲመሰረት በሪል ስቴት ኢንዱስትሪው አዲስ አሰራርና ሀሳብ ይዞ ነው የመጣው። ያ ማለት ምንድነው? የሪል ስቴት ኢንዱስትሪ ላይ ያለው ታማኝ የሆነ ዴቨሎፐር ሆኖ ለደንበኞች ወቅቱን በጠበቀ ጥራቱን በጠበቀ ቤት ማቅረብ ነው። አሁን የምንገኘው ሆሴ ሪል ስቴት በቦሌ መድኃኔዓለም እየገነባ ባለው ቢልዲንግ ላይ ያለውን ኦፊሳችን ውስጥ ነው ያላችሁት ማለት ነው። ይሄ ኦፊስ አንደኛ ፎቅ ላይ የሚገኝ ሲሆን በዚህ በአማረ መልኩ ሰርተን ገብተናል። አሁን እንግዲህ የምንመለከተው ሆሴ ሪል ስቴት ደንበኞች ሲመጡ እንዴት ቱር እንደምናደርጋቸው እንዴት እንደምናሳያቸው ከዚህ በፊት ካስረከብናቸው ጀምሮ ቱር አደርጋቸዋለሁ ማለት ነው። አንድ ደንበኛኛ ጋር በሚመጣ ሰዓት መጀመሪያ የምናሳያቸው ሞዴሎችን ነው። ይሄ ሞዴል እንግዲህ ከዚህ በፊት ሆሴ ሪል ስቴት ሰርቶ ያስረከበው የመጀመሪያው ፕሮጀክታችን ነው። ይሄ ፕሮጀክት ሮሃ አፓርትመንት ይባላል። ሮሃ አፓርትመንት በ22 አካባቢ የሚገኝ ሲሆን ሆሴ ሪል ስቴት የገነባው የመጀመሪያው አፓርትመንት ነው። ሪል ስቴት ኢንዱስትሪው ላይ በርካታ ደንበኞች ቤታቸውን በወቅቱ ባለመረከብ ተደጋጋሚ ቅሬታ ሲያነሱ ሁሉም ሰው የሚያውቀው ነገር ነው። ሆሴ በመሰረቱ ይህን ነገር አድሬስ አደርጋለሁ ብሎ ነው የመጣው። እንደ አብነትም የመጀመሪያው ፕሮጀክት ሮሃ ሳይት ይባላል። ከ22 አክሱም ሆቴል ጀርባ ነው የሚገኘው። 30 ዩኒቶች ያሉት ፕሮጀክት ነው። ይህ ፕሮጀክት ለደንበኞች ኮንትራት ከገባው ከ8 ወር በፊት ቀደም ብሎ ነው ያስረከበው። ሰፋፊ ኮሪደሮች ዕለት ተዕለት እንደምናይ ሳይሆን በጥንቃቄ የተሰራ የደረጃ የእሳት አደጋ መውጫ፣ ስታንድ ባይ ጄኔሬተር፣ ሰፊ የፓርኪንግ ቦታ፣ ያማሩና ውብ ተደርገው የተሰሩ መኖሪያዎች ይገኙበታል። ወደ ሁለተኛው ፕሮጀክት ደግሞ በምንመለከትበት ሰዓት ይሄ የየረር ሆምስን እናገኘዋለን ማለት ነው። ይህ ፕሮጀክት 23000 ካሬ ሜትር ላይ ያረፈ ትልቅ ኮምፓውንድ ነው። የአፓርትመንትና የቪላ ቤት ቅይጥ ውጤት ነው ማለት ነው። እና ይህንን ቢልዲንግ ካልነው ጊዜ ቀድመን ነው ሰርተን ያስረከብነው ማለት ነው። ግርማ ተገኔ ይባላለሁ። በሆሴ ሪል ስቴት ውስጥ ነዋሪ ነኝ። የሆሴ ሪል ስቴት ባለቤት የሆነው ከ4 ዓመት በፊት ነበር ኮንትራቱን የተፈራረም ነው። በወቅቱ ኮንትራቱ ስንፈራረም በ2 ዓመት ወይም በ2 ዓመት ተኩል ዴሊቨር እንደሚሆንልን ነበር የተነገረን። እኛም እድለኞች ሆነን ሆሴም በቃሉ የሚገኝ ሆኖ ከተሰጠን ጊዜ ከ6 ወር አስቀድሞ ነው ዴሊቨር የተደረገልን። ቤታችን ከሚጠበቀው በላይ ከጠበቅነው በላይ የሚያረካ ሂደት ነበር። ስሜ ፋታ ፍሬዎት እባላለሁኝ። ሆሴ ሪል ስቴት ላይ ፕሮጀክት አርኪቴክት ሆኜ ነው የምሰራው። የየር ሞቷችን የነበረው ለፋሚሊ የሚሆን ልጅ ሊያድግበት የሚችል ልጅ ተጫውቶ ሊያድግበት የሚችል ፋሚሊ ተሰብስቦ ኢንጆይ ሊያደርግበት የሚችል ስፔስ ክሬት እናድርግ የሚል ሀሳብ ነበረ ከመጀመሪያውም የነበረው። ዳትስ ዋይ ግቢውም ሰፊ ሆነው ኢነፍ ፓርኪንግ ስፔስ፣ ፕሌይግራውንዶች ያሉት ይህን በማመልከት ነው። በቃ ቤተሰብ ልጅን ይዞ ሊያሳድግበት የሚችል ፋሚሊ ሊመሰረትበት የሚችል ስፔስ ክሬት እናድርግ ነው። ሆሴ ሪል ስቴት እንግዲህ ይሄን ይመስላል። 14 አፓርትመንቶች ነው እንግዲህ ያሉት። የመኪና ፓርኪንጉን አመቺ እንደሆነ፣ የህፃናት መጫወቻ ቦታውም ቪላ ቤቶቹ ዲያደር ሳይድ አሉ። በጣም ኮንቪኒየንት ለመኖሪያ ለሬዚደንሻል ፐርፐዝ በደንብ ታስቦበት የተሰራ ሪል ስቴት ነው። ሆሴ ሪል ስቴት ከቃሉ እንደምንረዳው በእግዚአብሔር መዳን ማለት ነው። የመጽሐፍ ቅዱስ ቃል ነው። ከቃል በላይ የሚል ስሎጋንም አለው። ከቃል በላይ ብሎ ማለት ጥራቱን የጠበቀ ፕሮዳክት በጊዜው እንደሚረከቡ የሚያረጋግጥ ነው። ከቃል በላይ የሚለውን ስሎጋናችን ማለት ነው። ሆሴ ሪል ስቴት ቤትን በሲሚንቶና ብሎኬት ብቻ አይደለም የሚገነባው። ከአርቆ አሳቢነት፣ ጥንካሬ፣ ዘመናዊና ምቾት ጭምር እንጂ።
አሁን ደግሞ በቦሌ መድኃኔዓለም ከሸገር ህንፃ አጠገብ ላይ ሌክዠሪስ የሆነ አፓርትመንትን እየገነባ ይገኛል። አፓርትመንት ውስጥ እንግዲህ በጣም ስፓሺየስ የሆነ ስፍራ የያዘ አሚኒቲዎች ይኖሩታል። የመዋኛ ገንዳ፣ ጂም፣ ሬስቶራንት፣ ዴኬር ያለው አሚኒቲ ያለው ቢልዲንግ ነው። ቢልዲንጉ እንግዲህ ምን እንደሚመስል እሱንም ቱር እናስደርጋቸዋለን። G+25 የሆነው የሆሴ ሪል ስቴት ከቦሌ መድኃኔዓለም ከሸገር ህንፃ አጠገብ እየገነባ ያለው ቢልዲንግ ይህንን የሚመስለው በጣም ሌክዠሪስ የሆነ አፓርትመንት ነው። ስለዚህ ይህንንም ሳይትን አሳያቸዋለሁ፣ እንመልከት። በቦሌ መሃል ሌት ተቀን ያለ እረፍትና ያለ ድካም ዝናብና ፀሐይ ሳይበግራቸው ጠንካራ እጆች በቦሌ እምብርት ላይ ግዙፍና ውብ ህንፃ እያቆሙ ነው። ሆሴ ይሄኛውን ሳይታችንን ስንጀምር ከከተማው ጋር የተዋሃደ ለነዋሪው የተሻለ የሆነ ኢንቫይሮንመንት ከተማ መሃል ላይ ግን የመኖሪያ ኢንቫይሮንመንት ክሬት እናደርጋለን ብለን ነው ዲዛይኑን የሰራ ነው። ስሜ ብርሃኑ መኮንቴ ይባላል። የሆሴ ሪል ስቴት ቦሌ ፕሮጀክት ሳይት ፕሮጀክት ማኔጀር ነኝ። ሳይታችን አሁን ባለበት ደረጃ የሳብስትራክቸር ስራዎችን ጨርሰን የሱፐር ስትራክቸር ስራዎች የስኬሌተን ስራ ለማጠናቀቁ ደርሰናል። ከቃል በላይ የተባለለት ሆሴ ሪል ስቴት ከዚህ በፊት በጥራትና በብቃት ከጊዜው ቀድሞ ያስረከባቸውን ሮሃና የረር መኖሪያዎችን አይቶ ይሄ ምን ሊሆን እንደሚችል መገመት አያዳግትም። እንግዲህ ቅድም እንደነገርኳችሁ ይሄ ቢልዲንግ ፋሲሊቲንም አሜኒቲዎችንም የያዘ በጣም ሌክዠሪስ የሆነ አፓርትመንት ነው። ስለዚህ አሁን ያለነው ግራውንዱ ላይ ነው። ግራውንድ ላይ በምንገባበት ሰዓት መኪኖች በሁለት በኩል ነው ዲስትሪቢዩት የሚያደርጉት። የመጀመሪያው በ5 ቤዝመንት የሚወስደው አስፋልቱን የሚይዝበት ይሆናል። ሁለተኛው ደግሞ ወደ አንደኛና ሁለተኛ የሚወስደን ራምፕ ስትራክቸር ይዞ የሚሄድበት ይሆናል ማለት ነው። ሌላው ደግሞ 7 ሊፍት እንዲሁም ደግሞ ጀነሬተሮችን የያዘው ስፍራ ይሆናል ማለት ነው። ሌላው ደግሞ የጋርቤጅ ሹታችን ነው የሚሆነው ማለት ነው። ይሄ ቆሻሻ ማስወገጃ ቦታ ይኖረናል። ስለዚህ የራምፕ ስትራክቸሩ ይህንን ነው የሚመስለው። በጣም ሰፊ የሆነ መግቢያ ይኖረዋል። 2 መኪና ማሳለፍ የሚችል በጣም ሰፊ የሆነ ስፔስ ነው የሚኖረን። ይህንን አንደኛና ሁለተኛ ፎቅ ላይ ለመሄጃ ነው ያዘጋጀ ነው ማለት ነው። 3 እና 4 ላይ ደግሞ አሚኒቲውን እናገኛለን። አሚኒቲው ደግሞ ዋና፣ ጂም፣ ሬስቶራንት፣ ዴኬር እንዲሁም ደግሞ የመሰብሰቢያ አዳራሽ ያለው ይሆናል ማለት ነው። ትልቁ ነገር የተጠቀምነው ነገር ኢትዮጵያዊነት አኗኗር ዘይቤ ያለን ወደ ኋላም ስንሄድ ጎረቤት ጋር ተገናኝቶ ቡና መጠጣት ሶሻላይዝ የማድረግ ባህላች አሉን። አሁን ላይ አፓርትመንት ላይፍ ላይ ስንመጣ እነዚህ ላይፍ ስታይሎች እየጠፉ እየቀነሱ እየመጡ ነው ያሉትና አሁን እዚህ ዲዛይናችን ላይ አርኪቴክቸራል ዩኒክ ፊውቸር ብለን የጨመርነው ነገር ኤቭሪ ስፔስ ኤቭሪ ፍሎር ላይ ከኮሊደር ባሻገር ደግሞ ነዋሪዎች ሶሻላይዝ ሊያደርጉበት የሚችሉ ስፔሶችን ክሬት አድርገናል። ዌል ዲፋይንድ ስኮፕ መኖር መቻል አለበት። ያም ማለት በምን ያህል ጊዜ እንደሚያልቅ ማን ምን እንደሚሰራ በደንብ በግልጽ የተቀመጠ ነገር መኖር መቻል አለበት ወደ ስራው ከመግባታችን በፊት። ሁለተኛው ቀድሞ ማቀድና ስራውን ማስተባበር ነው። የስራው ዝርዝሩ የሚታወቅ ከሆነ የተሻለ እቅድ ካለ ከዛ ስራውን ማስኬድ ነው። ስራውን ለማስኬድ ደግሞ ሱፐርቪዥን ቲሙ የሚሰራው አለ። ወይም ደግሞ የራሱ ባለሙያዎች አሉ። ስለዚህ አስፈላጊውን የጥራት ኳሊቲ በማየት ስራዎች በፕላናቸው ተጀምረዋል ወይ በፕላናቸው እያለቁ ነው የሚለውን ነገር እያየን ስራውን የማስኬድ ሁኔታዎች ነው ያለው ማለት ነው። ይህ ፕሮጀክት ሲገነባ በሆቴል ስታንዳርድ ነው ሰርቪሱ፣ ላይፍ ስታይል ነው እዚህ ፕሮጀክት ላይ ዴሊቨር ማድረግ የተፈለገው። አንድ የዚህ አፓርትመንት ነዋሪ ከህንፃው ሳይወጣ መሰረታዊ የሆነ አገልግሎት እንዲያገኝ ዲዛይን የተደረገ ነው። ዲዛይኖቹ ኢንቴሪየር ስፔሱ ላይ ስንገባ ፍሌክሲቢሊቲ እንዲኖራቸው አድርገናል። ሰሚ ፊኒሽ ነው የምናስረክበው። አንደኛው ሪዝናችን ሰሚ ፊኒሽ የምናስረክብበት ክላይንት ገብቶ በራሱ ቴስት በራሱ ማቴሪያል ምርጫ ቤቱን ማንነቱን በሚገልጽ መልኩ የተለያየ ክላይንት ነው የሚኖረን። ሁሉም የራሱን ማንነት በሚገልጽ መልኩ ቤቱን መስራት እንዲችል ፍሌክሲብል አድርገን ነው ዲዛይኖቻችንን የሰራ ነው። ኤግዛምፕል ለመጥቀስ ኪችኖቻችን ቬንቲሌትድ ናቸው። ናቹራል ላይቶች ይገባሉ። አንድ ክላይንት ልዝጋው ቢል ክሎዝድ ኪችን ማድረግ ይችላል። ክፈተው ቢል ኦፕን ኪችን ማድረግ ይችላል። ነዋሪው ምንድነው የሚለውን ራሱ ፊገር አውት አድርጎ መኖር እንዲችል አድርገን ነው የሰራ ነው። ጠቅላላ 5 ቤዝመንት ፕላስ ግራውንድ ፕላስ 25 ነው ጠቅላላ የሚኖረው። ከዚህ ውስጥ
10 የሚሆነው ወለል የጋራ መገልገያ ነው። ለ21 ፍሎር ነዋሪዎች የጋራ መገልገያ ነው የሚሆነው ማለት ያ ማለት 5 ቤዝመንት ፕላስ አንደኛና ሁለተኛ ፎቅ ጠቅላላ ፓርኪንግ የሚሆነው ግራውንድ ሎቢና ሪሴፕሽን፣ ሶስተኛና አራተኛ ደግሞ በርካታ አሚኒቲዎች አሉት። አሚኒቲዎች የምንላቸው እንደ መዋኛ አገልግሎት፣ ጂምናዚየም፣ የልጆች መጫወቻ፣ ዴይኬር፣ የመሰብሰቢያ አዳራሽ፣ ላይብረሪ እና ሌሎችም በርካታ አሚኒቲዎች አሉ። ይህ ሌክዠሪ አፓርትመንት ከስቱዲዮ አንስቶ እስከ ዱፕሌክስ የሚደርስ አማራጭ ይኖረዋል። ስቱዲዮው 57 ካሬ ሜትር እና 81 ካሬ ሜትር ስፋት ሲኖረው ባለ አንድ መኝታ ክፍሎቻችን ደግሞ ከ81 ካሬ ሜትር እስከ 86 ካሬ ሜትር ስፋት አላቸው። ይህ ሕንፃ በተጨማሪም 4 አይነት ባለ 2 መኝታ ቤቶችን ያካተተ ነው። እነርሱም 134፣ 150፣ 151 እና 156 ካሬዎች ናቸው። ባለ 3 መኝታ ክፍል ቤቶቻችን ደግሞ 168 ካሬ ሜትር ስፋት አላቸው። በመጨረሻም የምናገኘው ዱፕሌክሱን ይሆናል። ይህም 279 ካሬ ሜትር ስፋት አለው። ሁሉንም እዚሁ በአማራጭ ያገኛሉ። በተቻለን አቅም ኢንቫይሮንመንቱን በማይጎዳ መልኩ ነው ኮንስትራክሽኑ እየተሰራ ያለው። ግሪን ቴክኖሎጂ የሚባለው ነገር ተጠቅመናል። በጥቅሉ ምን እንላለን እኛ ቦሌ ፕሮጀክት ላይ ምንሸጠው ቤት ሳይሆን ላይፍ ስታይል ነው ምንሸጠው። ወደ ሴፍቲ እና ወደ ዱራቢሊቲ በምንመጣበት ሰዓት ላይ እሱን እንግዲህ ኢንሹር ለማድረግ ሆሴም ወደ ስራው ሲገባ ከተማ ውስጥ በተመሳሳይ ፕሮጀክቶች ልምድ ያላቸውን ዲዛይነሮች መርጦ ወደ ስራ የገባበት ሁኔታ ነው ያለው። በዚህም አሁናዊ የሆኑ የመጨረሻውን ኮድ ግምት ውስጥ በማስገባት ዲዛይን የተደረገ ስራ ነው። ሁለተኛ የተሻለ የብረት ኳሊቲ፣ የተሻለ ኮንክሪት እና የተሻለ ዘመናዊ ነው የምንላቸውን ለምሳሌ እንደ ፖስቴንሽን ኢኮኖሚካል የሆነ ስራውን የሚያፈጥን ማቴሪያል ሰሌክሽን ተካተውበት የሚሰራ ስራ ነው። መጀመሪያ ዲዛይን ከመጀመሩ በፊት ለማን ነው የምንሰራው የሚባለው ጥናት ይጠናል። ከዛ በኋላ ነው ዲዛይን የምንሰራው። ዲዛይን ከተሰራ በኋላ ደግሞ ሪያሊስቲክ የሆኑ ማይልስቶኖች አሉ። እነዛ ማይልስቶኖች እንዳልኩ ኤክስተርናል ፋክተሮች ይኖራሉ፣ ሊነኩን የሚችሉ ያልታወቀ የሀገሪቱ ሁኔታ፣ የእቃ መጨመር፣ የተለያዩ ነገሮች ማይልስቶን ሊነኩ ይችላሉ። አሄድ ኦፍ ታይም ምን ማድረግ እንዳለብን ታስቦ ነው የሚወጣለን ፕሮግራም ማለት ነው። ኤኒ ፋክተር ሲገጥመን ታክል የምናደርግበት ወይ አለን። አሁን የቦሌ ሳይት ላይ አይታችሁት ከሆነ ኤል ሼፕ ነው ስትራክቸር ማለት አቀማመጡ፣ የመሬቱም ሆነ የህንፃው አሰራር። እሱ ምን ጠቅሞናል? አስበንበት ያደረግነው ነገር ነው። በዞን ከፍለነዋል ነዋሪውን። እዚህ ጋር በመልቲ ፋሚሊ ያለው ገብቶ ሴትል አድርጎ ሊኖር የሚችል ፋሚሊዎች ይኖራሉ በብዛት። ትንንሽ ስፔሶቹ ላይ ደግሞ ሁሌ እየተቀያየረ የሚኖር ፋሚሊዎች ይኖራሉና በዛውም ሶሻላይዝ ሲያደርጉ ምን ሲሉ የራሳቸው ላይፍ ስታይል ስለሚኖራቸው በዊንግ ለመከፋፈል ወይም ደግሞ ዞን በምንለው ለመከፋፈል ሞክረናልና ይሄ ደግሞ ሞር ከተማ ውስጥ ካለው ደግሞ የተሻለ የሚያደርገው አንደኛው ኳሊቲያችን ነው ብዬ አስባለሁ። እንግዲህ ሆሴ ከዚህ በፊት ጥሩ የስራ አፈጻጸም አለው። ከነሱም ተሞክሮ ተነስተን እንደ ግብአት እዚህኛው ፕሮጀክት ላይ የተሻለ አፈጻጸም እንዲኖረን ከማኔጅመንቱ ጋር እጅና ጓንት ሆነን ካለውም ቲም በትብብር መንፈስ የሚሰራበት አካሄድ ነው ያለ ነው። መልካም። አንድ ቤት ገዢ የሆሴ ሪል ስቴት ቦሌ ፕሮጀክት ላይ ለመግዛት ሲመጣ በመጀመሪያ ደረጃ ፕሮጀክቱ ፕራይም ሎኬሽን ላይ ነው ያለው። ቦሌ እና ሞል አደባባይ ሸገር ህንፃ አጠገብ ፕራይም የሚባለው በአዲስ አበባ ኮንቴክስት ዋናው ሎኬሽን ላይ ነው የሚገኘው። ከዛ ቀጥሎ ፕሮጀክቱ ሃይራይዝ ፕሮጀክት ነው። ፒውርሊ ሬዚደንሻል ፕሮፐርቲ ነው። ከዛ ባሻገር ቤቱን ወደፊት መሸጥ ቢፈልግ በቀላሉ መሸጥ ይችላል። ለዛውም አትርፎ ለኢንቨስትመንት የገዛ ሰው ሬንት ባረግ ቢፈልግ በተሻለ ዋጋ ማከራየት ይችላል። ኦን ቶፕ ኦፍ ዛት የዚህ ፕሮጀክት ኮምፕሊሽን ፔሪድ በአጭር ጊዜ ውስጥ ተጠናቆ ወደ አገልግሎት ሊገባ የሚችል ፕሮጀክት ነው። እነዚህ ሁሉ ፋክተሮች አንድ ሰው ቦሌ ፕሮጀክት ላይ ሆሴ ሪል ስቴት ፕሮጀክት ላይ ቤት ቢገዛ ተጠቃሚነቱን የሚያሳዩ ነገሮች ናቸው ማለት ነው። እንግዲህ እስካሁን ድረስ ያየነው የሳይት አክቲቪቲ ይህን ይመስላል። ስለዚህ የበለጠ መረጃ ማግኘት የምትፈልጉ ደግሞ በስር ባለው ስልክ ማግኘት ትችላላችሁ። እንዲሁም ደግሞ በዌብሳይታችን ገብታችሁ ዲቴይል መረጃዎችን መውሰድ ትችላላችሁ። ከዚህ ባለፈ ደግሞ የሶሻል ሚዲያ ፕላትፎርማችን ላይ በደንብ ኢንጌጅ ስለሆንን እዛም ታገኙናላችሁ ማለት ነው። ስለዚህ ስለነበረን ቆይታ እጅግ አድርገን ነው የምናመሰግነው። ቴንክ ዩ። ቢፈልጉ ለመኖሪያነት ካሻውም ለኪራይ አሊያ አትርፈው የሚሸጡት የሆቴል ስታንዳርድን ጠብቆ የሚገነባው አፓርትመንታችንን እንሆ እንሎታለን። ሆሴ ሪል ስቴት
ከቃል በላይ